ይሄ ፔን ይሄ ስቃይ ከቁጥጥር ውጪ የሆኑ ነገሮችን ዝም ብለው በቃ ሲሆኑብኝ ማየት የሆነ ታምር እዛ ጋር እየተከናወነ ነው ሳይ ምንም ማድረግ አልችልም የሆነ ታሪክ እዚህ ጋር እየተፈጠረ ነው ሳይ ምንም ማድረግ አልችልም እና ያስተማረኝ ትህትና አለ ምንም ማድረግ አለመቻል ይስጥልኝ ሜሮን ጥላሁን እባላለሁ የስነ ልቦና ባለሙያ አሁን ያላችሁት የእርቅ ዩቲዩብ ቻናሌ ላይ ነው ያው እንደሚታወቀው ዛሬ ደግሞ እስቲ ከራሴ ጋር ካስታረቁኝ ሐሳቦች አንዱንም አነሳላችሁ ይሆናል ዛሬ ማውራት የምፈልገው ምንም ማድረግ ስላለመቻል ነው ወይም ደግሞ ምንም ማድረግ ባለመቻል ውስጥ ስለሚመጡ ህመሞች ስላሉ ስቃዮች ምንም ማድረግ አለመቻል በራሱ ስለሚሰጠን ፔን እና ያንን እንዴት ኤክስፒሪየንስ እንደምናደርገው ከራሴ ደግሞ ከነበረኝ ኤክስፒሪየንስ ተነስቼ የተወሰነ ነገር እነግራችኋለሁ ማለት ነው ምንም ማድረግ አለመቻል እንዴት ነው መሰላችሁ ሁኔታውን ወይም ራስን መርዳት አለመቻል ማለት ነው ወይም ደግሞ እጅ መስጠት ምንም ነገር ላይ ምንም ሰርተን ምንም ውጤት ማምጣት የማንችልበት ምንም ማድረግ የማንችልበት በቃ ውስንነት ወይም ደግሞ ግድብነት ሲገጥመን ከአቅማችን በላይ ሲሆን እኛ ደግሞ ከአቅም በታች ስንሆን ማለት ነው ምንም ማድረግ አለመቻል ብዬ ማስበውና it was a beautiful experience በኔ ህይወት ውስጥ ምንም ማድረግ አለመቻል በጣም የምወደውን አይነት ኤክስፒሪየንስ ነው ሰጥቶኝ የሚያቀው ልክ ስነ ልቦና አካሌ ደግሞ ስነ ልቦና መደገፍ በማይችልበት ሁኔታ እጅ ስሰጥ ነው ራሴን ያየሁትና ራሴን መምራት ወይ ማኖር ከምችልበት ነገር ከዛ በላይ ያለ አቅም እንዳለ ገባኝ ማለት ነው እና ምንም ማድረግ አለመቻል እንዴት ነው ሁላችንም ስንኖር ማድረግ የምንችለውን ሁሉ በተሻለ መንገድ ለማድረግ እንደክማለን እና ብዙ አጋጣሚዎች ግን ይመጣሉ ምንም ማድረግ አለመቻልን የሚያሳዩን ወይም ደግሞ ከቁጥጥራችን ውጪ የሆኑ ብዙ ነገሮች እንዳሉና ይሄኮ ካቅምሽ በላይ ነው ይሄኮ ካቅምህ በላይ ነው የሚሉን ደግሞ ሃፕኒንጎች ይመጣሉ በህይወትና እናንተስ እንዴት አስተናገዳችሁት ምንም ማድረግ አለመቻል ገጥማችሁ ያቂ ሆነ የሚል ኪዩሪዮሲቲ ይዘኛል አንዳንዴ እንደኔ ሰዎች ሆነው ይሆን እንዴት አልፈውት ይሆን ይሄን ምንም ማድረግ አለመቻል የሚል ጥያቄ ይገባኛል እና ምንም ማድረግ አለመቻል አንደኛ በጣም ደስ የሚል ህመም አለው እና ህመም ብዙ ጊዜ ለመሻር ነው የምታውቀው ከሆነ ወደ መሞት ከሆነ ወደ መቀዝቀዝ ነው የሚሄደው የሰው ልጅና ህመም ለመሻር ነው የሚያበቃው ወይም ደግሞ ሰው ህመም የሚታመመው ለመሻር ነው አመመው እኮ ገሌ እኮ አመመው ገሌት እኮ ታማለች ሲባል እስቲ የመዳናቸውን ዜና የምንጠብቅበት ሁኔታ ነውና የመሞታቸውን ሁኔታ ከሆነ ብዙ ጊዜ የሚጠበቀው ሰምታችሁ መጣከሆነ ወይ ተስፋ የለውም ነው የሚባለው ወይም ደግሞ አብቅቶለታል እንደውስ እንደው እግዚአብሔር የቆረጠለት ቀን እስከሚደርስ ነው እንጂ ተስፋ ያለውም አይመስል ነው የሚባለውና አሞታል ገሌ ሲባል ባይ ዲፎልት የመዳኑን ዜና ወይም የመሻሉን ዜና የምንጠብቅ ነገር ነውና ምንም ማድረግ አለመቻል እንደመታመም ነው ወይም ደግሞ እንደዛ ስቃይ እንደዛ ህመም ነው ቀጥሎ ሰርቫይቭ ማድረግ አለው ተስፋ አለው መዳን አለው የሚያምር ህይወት አለው ምንም ማድረግ ካለመቻል ቀጥሎ የሚመጣና አቅማችንን ያሳውቀናል አንዳንዴ ሰዎች ስንባል ራሳችንን የምናይበት ደረጃ ጤናማ አይደለምና ምንም ማድረግ የማንችልበት ሁኔታ የሚገጥመን አይመስለንም አኗኗራችን እንደዛ ነው ይሄን አርጌ ይሄን ችዬ በዚህ ወጥቼ እንደዚህ ብዬ ማድረግ ስለምንችላቸው ነገሮች ብቻ ነው የምናስበውና ትኩረታችንም እዛ ላይ ነው ምንም ማድረግ አለመቻል ሊገጥመን እንደሚችልና ከቁጥጥራችን ውጪ የሆኑ ሁኔታዎች ሊፈጠሩ እንደሚችሉ ግን እንደሰው አናስብም ብዙ ጊዜ እንደዛ አይነት ድክመት አለብንና ቆጆ ትምህርት ያስተምራል ምንም ማድረግ አለመቻል ሰፈሪንግ ስቃይ ወይም ደግሞ ፔን አንድ ስሙን በትክክል ማላስታውሰው ተመራማሪ ምን ይላል መሰላችሁ ምድር ላይ ብቸኛው እውነተኛ ነገር ፔን ነው ይላል በቃ ፔን እውነተኛው ነገር ፔን ብቻ ነው ሌላው ነገር በሙሉ እኛ በመኖር ውስጥ የተረጎምነውና በመኖር ውስጥ የተተረጎሙት ናቸውና እውነተኛው ትክክለኛ እውነት የሚባለው ነገር በፔን ውስጥ ነው ያለው ወይም በስቃይ ወይም በመታመም ውስጥ ነው ያለው ይላልና ይሄ ምንም ማድረግ አለመቻል እንደዛ አይነት ህመም ነው ትክክለኛው እውነትን የሚገልጥልን ወደ እውነት የሚመራን ያ ፔን ነውና ድቁስ አርጎን ያልፋል ኦፍ ኮርስ ሁላችንንም ምክንያቱም እንደዚህ ሺፍት ነው የምናረጋው በቃ ምንም ማድረግ አለመቻልን ስናየው ወይም ከቁጥጥራችን ከአቅማችን ውጪ የሆነ ነገር እንዳለ ስናቅ
እንደዚህ ሽፍት ነው የምናደርገውና ማድረግ የምንችለውን ብቻ እየመረጥን ማድረግ እንችላለን። ወይም አንድን ነገር ማድረግ የማንችለው ከአቅማችን ወይም ከቁጥጥራችን ውጭ መሆኑን ከተረዳን በኋላ መተውና አቅማችንና ቁጥጥራችን ሊገዛው ወይም ደግሞ ሊለውጠው የሚችለው ነገር ላይ ማተኮር እንጀምራለን ማለት ነው። እና ትራንስፎርሜሽን ነው በቃ ምንም ማድረግ አለመቻለን እኔ ኤክስፔሪየንስ ሳረግ ከዛ በኋላ ህይወቴ እንደ ትራንስፎርም ነው ያደረገው። በቃ ተገለበጠና ይሄ ተላለፈ ከአንድ ከነበርኩበት ማንነትና ብቃት መድረስ ወይም መብሰል አሻገረኝ ወደ ሌላኛው። ይሄ ፔን ይሄ ስቃይ ከቁጥጥር ውጭ የሆኑ ነገሮችን ዝም ብለው በቃ ሲሆኑብኝ ማየት የሆነ ታምር እዛ ጋር እየተከናወነ ነው ሳይ ምንም ማድረግ አልችልም። የሆነ ታሪክ እዚህ ጋር እየተፈጠረ ነው ሳይ ምንም ማድረግ አልችልም። እና ያስተማረኝ ትህትና አለ ምንም ማድረግ አለመቻል እንዲያሻግረኝ ጊዜውን ብቻ ማመን በቃ ጊዜውን ከማመንና ይሄን ቀን አድሮ ከመሻገር ውጪ ምንም አማራጭ እንደሌለ ሲሆን ከማየት ውጪ ምንም አማራጭ እንደሌለ ኤክስፔሪየንስ አረግ። በጣም የሚያም ግን በጣም የሚያምር ኤክስፔሪየንስ ነበረ። ግን ደግሞ ህይወቴን ሽፍት ነው ያደረገው። ከዛ በኋላ ማድረግ የምችላቸውን ነገሮች ብቻ እየመረጥኩኝ ማድረግ ጀመርኩኝ። ከቁጥጥሬ ውጭ ስለሆኑ ነገሮች መንዘባዘብ እነዛ ላይ ፎከስ እያረኩኝ ኢነርጂና ጊዜን ዌስት ማድረግ አቁሜ በቁጥጥሬ ውስጥ ያሉትን ነገሮች ብቻ ማየትና ፎከስ ማድረግ ጀመርኩኝ። ስለሚቀጥለው አመት ስለ 2 አመት ስለነገ ከነገ ወዲያ ምናምን የሚለውን ራስ ምታት ትቼ ዛሬ ከነጋ እስከሚመሽ ማድረግ ስችል ያላደረኩት ነገር ምንድነው ምንስ አደረኩኝ ወደሚለው አወረደኝና ሰውነት ክፉ ነው ይወላችሁ። የሰውነት ማማ የሚሰቅለንና ሰውነት በትክክል ያለበት ቦታ ይለያያል። የሰውነት ማማ ያለው በመቻል ወይም በማድረግ ወይም በአቅም ውስጥ ነው። ትክክለኛ ሰውነት ግን ባለመቻል ውስጥ ነው ያለው። ወይም ደግሞ አቅም ማጣትን እንዴት ሃንድል አደረግነው የሚለው ነው የሰውነት ትርጓሜ ያለው። ወይም ሰው የሚያደርገው ነገር ይሄ ምንም ማድረግ ያለመቻል ፔን ነው። ነገሮች ሁሉ ከቁጥጥሩ ውጭ ሆነው ግን ደግሞ ወርክአውት እንደሚያደርጉ የሚረዳበት ወቅት ለሰው ልጅ በጣም የህይወቱን መንገድ የሚቀይርለት ነው ብዬ አስባለሁ። እንደኔም እንደነበረኝ ኤክስፔሪየንስ። ከዛ ደግሞ ምንም ማድረግ አለመቻል ምን እንዳቀረዳ ይመስላችሁ? ያለውበት የህይወት ገጽ የቱ ነው? ፊልዴ ነው ወይ ማለት የኔ ሜዳ ነው ወይ? ላድርግ ብዬ እየባከንኩ እየዛበርኩ ያለሁት ነገር የኔ ሜዳ ነው ወይ? የኔ ፍላጎት እኔ መኖር የሚሰማኝ አይነት ህይወት ላይ ነው ወይ እየኖርኩኝ ያለሁት? ወይስ ደግሞ ሰዎች ሁሉ ስለኖሩት እና እየኖሩት ስላሉ ደስተኞች ስለመሰሉኝ እንደነሱ ደስተኛ ሆናለሁ ብዬ እዛ ሜዳ ላይ ነኝ ወይ ያለሁት? የትኛው የህይወቴ ገጽ ላይ ነው ያለሁት? ፍላጎቴ ምንድነው? ወደፊቴ ምንድነው? ተስፋዬስ ማን ነው የሚለውን ነገር በጣም እንዳጤነውና እንዳየው አድርጎኛልና ለካ ሳየው ያ የህይወት ገጽ የኔ አልነበረም። የሌሎችን የህይወት ገጽ ነው እየኖርኩ የነበረው። የሌሎችን ትርጉም ነው እያጣጣምኩ የነበረው። የኔ የምለው ይሄ ማንነቴን የማገኝበት ህይወት እንዳልነበረ ምንም ማድረግ አለመቻል ወይም ከቁጥጥሬ ውጭ የሆኑ ነገሮች መኖራቸው አስተማረኝ። ራሴን እንዳቅ ወደ ትህትና የመለሰኝ የምፈልገውና የማልፈልገውን የሚያስፈልገኝና የምፈልገውን ሁሉ እንድለይ ከምፈልገው ቅድሚያ የሚያስፈልገኝ ነገር እንደሚቀድም ይሄ ከምፈልገው የሚያስፈልገኝ እንደሚቀድም ራሱ አስተማረኝ። ምንም ማድረግ አለመቻል ለምን ማድረግ ብችል በሰውነት ማማይ እንደተሰቀልኩበት ቢሆን የምፈልገውን ሁሉ ማድረግ እችል ነበረ። ግን ሰውነት ማድረግ ባለመቻል ውስጥ መብቃት ነው። ልክ እንዴት ነው ይሆንልኛል ብለን ያሰብነውን ነገር ሲሆንና አይሆንም ያለው ነገር ደግሞ ሲሆን አስቡት። ይሆንልኛል ያለው ነገር ሲሆንልን በቻይነት ማማችን ነው። አይሆንም ያለው ነገር ደግሞ ሲሆንብን ያለመቻላችን ውጤት ነው። ከዛ አይሆንም ያለው ነገር ደግሞ ሲሆንብን ምንም ማድረግ ላንችል እንችላለን። ውጤቱንም ምክንያቱንም መቀየር ላንችል እንችላለን። ኢቭን እኛ ላይ የሚፈጥረውን ፋክተር ራሱ መቀየር አንችልም። ስለዚህ ምንም ማድረግ ባለመቻል ውስጥ መኖር ወይም ደግሞ ምንም ማድረግ አለመቻልን በህይወት ኤክስፔሪየንስ ማድረግ በጣም ህይወት ውስጥ ትልቅ ያስተሳሰብ ሽፍት ይፈጥራል ብዬ አስባለሁኝ። ከዛ ደግሞ አለመቻሌን ሲያስረዳኝ አለመቻል እውነቱን ስነግራችሁ እኛ ማህበረሰብ ውስጥ አለመቻል እንደ ዲሴቢሊቲ ነው የሚቆጠረው። አንድ ነገር መቻል አለበት ነው በቃ ያለን አንደርስታንዲንግ መቻል አለበት ነው። እና አለመቻል አለ በቃ አለመቻል ጤናማ ነው፣ ኖርማል ነው። የሰው ልጅ አቅሙ ግድብ ነው፣ እውቀቱም እንደዛው ግድብ ነው። ማሻሻል ይችላል፣ አዎ ማዳበር ይችላል፣ አዎ ቢያዳብርም እንኳን በስኪል ደረጃና የሆነ የብቃት እርከን ነው እንጂ ከዛ በላይ ማለፍ አይችልም። ስለዛ አለመቻልን
እንደ ጤናማ ነገር እንድቆጥረው አደረገኝ። ጀስት ሰው ነኝ። ያው የምችላቸው ነገሮች ሊኖሩ ይችላሉ፣ ማድረግም አልችላቸውም ደግሞ ነገሮች ሊኖሩ ይችላሉ። ይሄ ይቻላል የማይቻል ነገር የለም ከሚሉ ሰዎች ጎን አይደለሁኝም። እኔ የማይቻል ነገር አለ፣ በቃ ለእኔ የማይቻል ነገር አለ። እኔ ማድረግ የማልችላቸው ነገሮች አሉ። ማድረግ የማይቻል ነገር የለም ሁሉንም እችላለሁ ብዬ የሆነ ፋቲግ ውስጥ ስገባ አልገኝም በህይወቴ። ለምን እኔ ኢነርጂንም ጊዜንም በተለይ ጊዜን ለደቂቃ ማባከን አልፈልግም በህይወቴ ውስጥ። ምክንያቱም ብዙ አዳዲስ ነገሮችን የማገኝበት፣ ብዙ በረከቶችን የማገኝበት፣ ብዙ መልካም ነገሮችን የምሰራው በጊዜ ውስጥ ነው ብዬ አስባለሁ። እና ጊዜን የሚያባከንብኝ ነገር ሆነስትሊ ስፒኪንግ አልፈልግም። እና በማልችላቸው ነገሮች ላይ ጊዜን ማባከን እንዳቆም አስተማረኝ። ጀስ በቃ አለመቻል አለ፣ አለመቻል ጤናማ ነገር ነው። እኔ ግን የምችለውን ነገር በምን ያህል መልኩ ችየዋለሁ፣ ወይም ደግሞ የምችለውን ነገር እስከምን ድረስ አድርሼዋለሁ። የምችለው ነገር አጥፍቶኛል ወይስ አልምቶኛል? የምችለው ነገር ቀና ነው ወይስ ክፉ ነው? የምችለው ነገር ለመልካም ነው ለክፋት ነው የሚለውን ነገር እንዳይረድቶኛል። ጀስት ከአለመቻል ወጥቼ ማለት ነው። ከአለመቻል ወጥቼ መቻልን ተረድቼ ስለምችላቸው ነገሮች ደግሞ ግንዛቤ እንዳዳብር አድርጎኛል። ጀስት አለመቻል በቃ የሰውነት ባህሪ ነው። ይሁን መልካም ነው። የሰው ልጅ የሚችለውን ነገር ሁሉ ቢያደርግ አስባችሁታል? ይሄኔ እንጃ እኔ አንድ 2000 ዓመት በፊት ምድር ጠፍታ የምታበቃ ይመስለኛል። የሚችለውን ነገር ሁሉ ማድረግ ቢችል ኖሮ የሰው ልጅ። እና አንዳንድ አለመቻሎች ደግሞ አትጥሏቸው፣ ለበጎ ናቸው። ከስንት ነገር ከገደል የሚያድኗቸው ነገሮች ናቸው አለመቻሎች። ስለዚህ እነሱን አክሰፕት አድርጉ። ምንም ነገር ማድረግ አለመቻል ወይም የነገሮች ከቁጥጥር ውጭ መሆን በጣም መልካም ነገር ነው፣ ለመልካም ነው። የግንዛቤ ለውጥን ያመጣል። ኢቭን ብዙ የህይወት ለውጥን ያመጣል። ሊሆኑ የሚችሉ ነገሮችን እንኳን የመቀየር አቅም አለው ፔን ወይም ደግሞ ምንም ማድረግ አለመቻል። ሌላው ደግሞ ከዚህ ሁላ ሲያልፍ ሰረንደር አለው፣ በቃ እጅ መስጠት። ይሄን እንዴት ለማብራራት በጣም ከባድ የሆነ ነገር ነው ከኔ ኤክስፔሪየንስ ውስጥ። ግን ነገሮቹ ሲሆኑ ዝም ብሎ ኦብዘርቭ ማድረግ ወይም ደግሞ መታዘብ። በቃ ምንም ማድረግ አለመቻል አንድ ነገር ነው። ከዛ የሚችሉትን መለየት ሌላ ነገር ነው። የህይወት ፊልድን መለየት ሌላ ነገር ነው። ጀስት ኦብዘርቭ ማድረግ ብቻ፣ በቃ ሰረንደር የምናደርግበት፣ እጃችንን የምንሰጥበት፣ የሚሆነውን ነገር አይቶ መዝግቦ እንደዚህ እኮ ሆኖ ነበር ብሎ ከማለፍ ውጪ የመጨረሻው ደረጃ በቃ እጅ መስጠት የሚባል ደግሞ ሁኔታ ገጥሞን ያውቃልና እጅ መስጠት ይኸውላችሁ፣ አንድ ወታደር ተተኩሶበት ከሚሮጥ አንድ ወታደር ተተኩሶበት ምርኮ ቢሆን ህይወቱ ይቀጥላል። እና እንደዛ አይነት ነው። በቃ ምንም ማድረግ አለመቻል። ይሄ ሮጬ ከተኩሱ በኋላ ሮጬ ከምሞት ከተኩሱ በኋላ እጅ መስጠት እና በህይወት መቀጠል ይሻለኛል የምለው። በምርኮኛነት ህይወት ውስጥ ምን እንደሚገጥመኝ አላውቅም። ምርኮኝነት በራስ ላይ አለማዘዝ እንዳለው አውቃለሁ። ያን ያህል መብት ኤክስፔሪየንስ እንደማይደረግበት አውቃለሁ። መወደውና ማልወደው ነገር እንደማይጠበቅበት አውቃለሁ። የሆነ ለሰዎች እንደሆነ መሳሪያ ወይም እንደ ግዑዝ ሊያሳየኝ እንደሚችል አውቃለሁ። ግን ደግሞ ከመሞት ምርኮነት የሚለውን ጥሩ ትምህርት ያስተምራል። ምንም ማድረግ አለመቻል፣ በቃ ድረስ እጅ መስጠትና ኦብዘርቭ። ሆይ አሁን ይሄ ነገር በቃ እንድታሰበው ይሄን ነገር እንድታዘበው ተፈረደብኝ ማለት ነው የምላቸው ነገሮች አሉ። በቃ መታዘብ ብቻ የምችላቸው፣ ልለውጣቸውም አልችል፣ ልሰራባቸውም አልችል፣ ልቀበላቸውም አልችል፣ ጀስት ኦብዘርቭ ማድረግ ብቻ የምንችላቸው ነገሮች አሉና እሱ ምንም ማድረግ ያለመቻልን ህመም በደንብ አድርጎ በቃ ያሳያል ብዬ አስባለሁኝ። ጊዜም የሚወስድ ነገር ሊሆን ይችላል። በነገራችሁ ላይ ወዲያው ማያልቅ ሊሆን ይችላል። ይሄ ምንም ማድረግ አለመቻል ታይም ቴኪንግ ሊሆን ይችላል። 1 2 ዓመት 10 ዓመት ብዙ ዓመት በቃ ብዙ ዓመት ብዙ ጊዜያችሁን የሚወስድ ነገር ሊሆን ይችላል። ግን እንዳልኳችሁ ይሄ ፔን የመዳን ተስፋ ያለው ነገር ነው። በቃ ህመም ሲባል የደህንነት ዜና ከኋላ የሚጠበቅለት ነገር ስለሆነ ብዙም ጀጅ አታርጉት። በቃ ይሄ ነገር እሺ፣ ሰው እኮ ችግር ይገጥመዋል፣ ሰው እኮ የሆነ ከቁጥጥሩ ውጭ ሊሆን ይችላል። እስከ መቼ ደግሞ እያላችሁ ያላችሁ ሰዎች ካላችሁ እናንተ ቅኝት በጊዜ ውስጥ ነው። ያ ማለት ጊዜ ከሰው ልጅ በላይ አቅም ያለው ነገር ነው። የእናንተን ሁኔታ እየተመለከተ የሚቀየርበትም የማይቀየርበትም ምክንያት ሊኖር ይችላል። የሚቆይበት ምክንያት ሊኖር ይችላል። በቆየ ቁጥር የሚቆይበት መልካምነት ሊኖረው ይችላል። ምናልባት ጥሩ ተማሪዎች አይደላችሁ ሊሆን ይችላል። ምንም ማድረግ አለመቻል የሚቆይባቸው ሰዎች ጥሩ ተማሪዎች ሳይሆኑ ሲቀሩ ነው። ያ ማለት መማር ነገሮችን ይቀይራል። ከተረዳችሁት በኋላ የምታረጉት ድርጊት፣ የምታስቡት፣ የምትናገሩት ይቀየር የለ
ስለዚህ በቶሎ የማይማሩ ሰዎች ደግሞ ምንም ያለ ማድረግ እንትን ግድብነታቸው ይቆይባቸዋል። ለምን እንዲማሩ እስከሚማሩት ድረስ። ምክንያቱም ካልተማሩት እዛው ላይ ነው የሚመለሱት። ነገሩ በራሱ ሊሄድ የሚችልበትን ወይ ከነሱ ሊርቅና ሊሻሻል የሚችልበትን መንገድ እነሱም የራሳቸውን ሮል የራሳቸውን ሚና እየተጫወቱ ስላልሆነ ግን ያንን ልብ ላይሉትም ይችላሉ። ግን እንደዛ እያደረጉ ስላልሆነ በህይወታቸው ውስጥ ምንም አለማድረግ ሊቆይ ይችላል። እኔ እንኳን ጥሩ ተማሪ ነበርኩኝ። የሆነ ከነገሮች ቶሎ የመማር እንትን ነበረኝ፣ ቶሎ የመማር ብቃቱ ነበረኝ እና ሆኖም ግን ኤክስፔሪየንስ ያላደረኩት ነገር አይደለም። ሆኖብኝ ያውቃል። ምንም አድርጋ አለመቻል ገጥሞኝ ያውቃል። በጣም ጥሩ ነገር ነው። እንኳን ሆነብኝ ከምላቸው ነገሮች ውስጥ ይሄ ፔን ነው። ከቁጥጥር የነገሮች ከቁጥጥር ውጭ መሆንና እጅ ማሰጠት እንዳልኳችሁ ከመሞት ምርኮነት ይሻላል ብዬ የመረጥኩበት ማለት ነው። ኢቭን ምርጫ ስለምን እንደሚመረጥ ነገሮችን ቅድሚያ የምንሰጣቸው ስለመኖርና ስላለመኖር እስከሚሆን ድረስ ምንም ማድረግ አለመቻል ውስጥ ልንገባ እንችላለን እና ያንን ትልቅ ትምህርት አስተምሮኛለን። በቃ ከመሞት ምርኮነት ይሻላል። ለምን ማደር ያሻግራል። ማደር ሌላ ብዙ ነገሮችን ያሳያል። ማደር ተስፋ አለው። በጣም የሆነ ከተስፋ መቁረጥ ይጠብቃል። ብዙ ነገር አለው ማደር። ስለዚህ ምንም ማድረግ ባለመቻል ውስጥ እየተሰቃያችሁ ያላችሁ ሰዎች ወይ ቶሎ ተማሩ፣ ያለበለዚያ ደግሞ ከቆየባችሁ ደግሞ ተስፋ አድርጉ። የተሻለ ነገር ሊኖር ስለሚችል ነው። አይ ነው ይሄ ትንሽ የሆነ ዲሉዥነሪ ነገር ሊመስል ይችላል፣ ግን እውነቱ ነው። ያ ማለት በቃ ሰዎች ኤክስፔሪየንስ አድርገው እንዲህ እኮ ነው የሆነልኝ ሲሉ የመሆን ፕሮባቢሊቲው አለው። እስቲል የምትማሩ ሰዎች ከሆናችሁ ነው። የማትማሩ ሰዎች ከሆናችሁ ላይ የሆነ በፈተናው የምትወድቁ ጥሩ ውጤት የማታስመዘግቡ ፐርፎርም የማታረጉ ሰዎች ከሆናችሁ እንደሚታወቀው ከ5 ወደ 6 ክፍል አይታለፍም። ግልጽ ነው። ይህ መርህ ነው። የሰው ልጅ የምንድን ነው እሱ የአስተዳደግ ለውጡ መርህ ነው። የተሻለ የተማረ የተሻለ ያልፋል ነው። መማር አለበት። ሳይማር ደግሞ ማንም ሰው አያልፍም። ሁሉም ነገር የሆነ ሂደት ነው። እየተማራችሁ እያስተካከላችሁ እያለፋችሁ፣ እየተማራችሁ እያስተካከላችሁ እያለፋችሁ እና ዋች ዮርሰልፍ ስታክ አርጋችሁ የሆነ ቦታ ስታክ አርጋችሁ ከቆያችሁ ከዛ ምርጫ ማጣት ውስጥ ካላችሁ የሆነ ምንም ማድረግ ያለመቻል የነገሮች ሁሉ ከቁጥጥር ውጭ መሆን ካለ እስቲ አንዴ ሰከን በሉና ምን እየነገረኝ ነው ብላችሁ ማሰብ ጀምሩ። ይህ ሁኔታ ከመቼ ጀምሮ ነው እየሆነብኝ ያለው? ለምንድን ነው እየሆነብኝ ያለው? ሊያሳየኝ እየሞከረ ያለው ነገር ምንድን ነው? እየመራኝ ያለው ወዴት ነው የሚለውን ነገር እስቲ ራሳችሁን ቁጭ ብላችሁ አጢኑና ቢ ኦነስት ዊዝ ዮርሰልፍ። በቃ ለራሳችሁ ታምናችሁ ኦብዘርቭ አድርጉ አንዳንድ ነገሮችን። ወይ እውነትስ እኔም በጣም ሰነፍ ሰው ስለሆንኩኝ ነው ይሄ እኮ እየሆነብኝ ያለው፣ ወይም በጣም ራስ ወዳድ ሰው ስለሆንኩኝ እኮ ነው ይሄ እየሆነብኝ ያለው እና በቃ እዚህ ጋር አንቆይ ነው። ስለዚህ እንደዚህ ሆኜ ልሻገር፣ እንደዚህ ካልም ልሁን፣ ይሄ ልረዳው፣ በዚህ ጋር ልለፍ፣ በዚህ ጋር እንዴት ነው፣ በዚህ ጋር አስተያየት ልጠይቅ፣ በዚህ ጋር ምክር ልጠይቅ የሚለውን ነገር በጣም ያስተምራችኋል። በጣም ምንም ማድረግ እንዳለመቻል ማለት ነው። የሰው ልጅ ወደ ጥበብ የሚያሻግር ነገር አለ ብዬ አላስብም። በቃ ጥሩ ፔን ነው። እኔ ክፋት አይደለም፣ ግን ሰዎች ሁሉ እያንዳንዳቸው ሊያገኛቸው ይገባል ብዬ የማስበው ነገር ነው። ይሄ ፔን ምንም ማድረግ ያለመቻል ህመም እያንዳንዳቸውን ሰዎች ሲያገኛቸው መልካም ነው ብዬ አስባለሁ። በቃ ጥሩ ትራንሰንድ ያደርጋሉ ሰዎቹ። ይሄ ከአጫጭር ወይም ከትንንሽ ከጥቃቅን ነገር ያሻግራቸዋል። በቃ ቢዮንድ ሌላ ነገር እንዳለ፣ ጊዜ ከሁኔታዎች እንደሚበልጥ፣ መማር ነገሮችን እንደሚቀይር፣ መማር ስል ይሄ ኤክስፔሪየንስ ማድረግ ነገሮችን እንደሚቀይር፣ ነገን እንደሚቀይር፣ ሰዎችን የምናይበት አይን እንዲቀየር፣ ኢቭን ራሳችንን የምንረዳበት መንገድ እንዲቀየር፣ ስለ ራሳችን እንድናቅ፣ ስለ ፍላጎቶቻችን እንድናቅ፣ ስለ ህይወት መስካችን እንድንረዳ፣ ማንነታችንን እንድንረዳ፣ ኢቭን እምነትም ከሆነ እምነታችንን እንድንመረምር፣ እንድንፈትን ያረገናል። ከዛ ደግሞ ድክመቶቻችንን በጣም ቁልጭ ብለው እንድናያቸውም ያረገናል። ከዛ ጎን ለጎን ያሳፍራል። በጣም ምንም ማድረግ እንዳለመቻል የሚያዋርድ ሁኔታ የለም እና ከውርደት ራሱ ትልቅ ትምህርት አለ። በቃ ክብራችንን ምን ላይ ነበር ያስቀመጥነው? እኔ እንደዚህ አይነት ውርደቶችን ሳስተናግድ ክብሬን ያስቀመጥኩበት እርከን ክብሬ እንዳልነበረ ነው የገባኝ። ያ ማለት በቃ ክብሬ እኮ እሱ አይደለም። ሼምን ያስተናገድኩበት መንገድ ጥሩ ሼፕ አድርጎኛል እኮ፣ ግን አሁን ላይ ክብር ያኔ ያፈርኩበት ነገር እንዳልሆነ ገብቶኛል። በቃ ያ ምንም ማድረግ አለመቻል በጣም ያስተማረኝ ሌላኛው ነገር ይሄ ነው። በቃ ክብሬ ምንድን ነው? ሰውነቴ ምንድን ነው? ይሄ
የተዋረድኩባቸው ያፈርኩባቸው ነገሮች ለካ ለሰውነቴ የሚመጥኑ አልነበሩም። ለእኔነቴ፣ ለወደፊቴ፣ ለህልሜ፣ ለማንነቴ፣ ለብቃቴ፣ ለሰውነቴ ለካ የሚመጥኑ አልነበሩም ክብሬን መዘነባቸው የነበሩ ነገሮች እና እስቲል እንደዛ አይነት እኮ ግምት የሚሰጧችሁ ሰዎች ሊኖሩ ይችላሉ። እናንተ የክብራችሁን ትርጓሜ ከተረዳችሁትም በኋላ ድሮ እናንተ በምትተረጉሙበት መንገድ የእናንተን ክብር እየተረጎሙ እኮ የሚረብሿችሁ ሰዎችም ሊኖሩ ይችላሉ። ግን ህይወት ስለሱ አይደለም። በተለይ እንደዚህ አይነት ትልልቅ ነገሮችን እንዲህ አይነት ሰፈሪንጎችን ምንም ማድረግ አለመቻልን ምናምን የተወጡና ያለፉ ሰዎች ኢቭን በህይወታቸው ውስጥ ዋጋ የሚሰጧቸው ነገሮች ራሱ እየተቀየሩ ይሄዳሉ። ጀስት አዘ ራንደም ፐርሰን የሆነ ውጥረት ውስጥ አይደለም ያሉት፣ የሆነ ሩጫ ውስጥ አይደለም ያሉት። በቃ እንዲህ አይነት ከቁጥጥር ውጭ የሆኑ ነገሮችን ማስተናገድ የራሱ ብቃት አለው፣ የራሱ እርጋታ አለው፣ የራሱ ሰላም አለው እና ይሄ በጣም ይዟችሁ ሰፈር እያረጋችሁ ያላችሁ ሰዎች ጀስት እንትኑ ነው ፕሮሰሱ ነው እና ማገገማችሁ ላይ ሊያሳያችሁ የሚችለው ውበት አለ። በቃ ማገገማችሁ የሚቀይረው የህይወታችሁ ክፍል አለ። ማገገማችሁ ሌላ ሊቀይር የሚችለው ሰው አለ። ማገገማችሁ በጣም ለብዙ ሰዎች ተስፋ ሊሆን ይችላል። ማገገማችሁ እራሳችሁን ድጋሜ እንድትተረጉሙት፣ እራሳችሁን እንደ አዲስ እንድትረዱት፣ ህልማችሁን እንደ አዲስ እንድታውቁት፣ ጀርኒያችሁን እንድትገመግሙት፣ የምትፈልጉትን ነገር እንድትለዩበት በጣም አድርጎ ነው የሚረዳችሁ እና ያው መልካም ምኞቴ ነው እያንዳንዳችሁን ይሄ ምንም ማድረግ ያለመቻል ህመም እንዲያገኛችሁ እመኝላችኋለሁ። በጣም በህይወት ጎዳና ሰዎችን የሚያሻሽል ወይም አንድ ደረጃ ከፍ የሚያደርግ ኤክስፔሪየንስ ነው ብዬ አስባለሁኝ። ከዛ ደግሞ ውሎ የጠፋባችሁ ልትኖሩ ትችላላችሁ። ማለት ከምን ጀምሮ ከቁጥጥር ውጭ እንደሆኑ ሁኔታዎች መረዳት ያቃታችሁ ሰዎች ደግሞ ትኖራላችሁ። ከመቼ ጀምሮ እንዲህ እንደሆንኩ አላውቅም፣ ግን በቃ አንድ የተወሰነ እንጂ ይሄን ዓመት ማለለው ልክ አይደለሁም በሚል ብቻ የያዛችሁት አላችሁ እና የሚገርማችሁ ቁልፉ የጀመረበት ጊዜ ላይ ነው ያለው። ምክንያቱ የሚታከመው ወይ ደግሞ ጥሩ ትምህርት የሚሆነው ወይም ከዚህ ምንም ማድረግ አለመቻል ስታክ ከማድረግ የሚያሻግራችሁ ነገር ምክንያቱን ማወቁ ነው። ለምን የሚታከመው ወይም ሶልቭ የሚደረገው የሚፈታው ምክንያቱ ነው። ስለዚህ መርምሩት ራሳችሁን። ከመቼ ጊዜ ጀምሮ እንደሆነ አላቅም አትበሉ፣ እወቁት። እንዴ ስለእናንተ ከእናንተ ሌላ ማን ሊያውቅ ይችላል? እኔ እንደዛ የምላቸው ነገሮች ብዙም የሉኝም በህይወቴ። መቼ እንደሆነ አላቅም ምናምን የምላቸው እንዴ መቼ እንደሆነ ማወቅ አለብኝ። ኢትስ ማይ ላይፍ እና ደግሞ አም ሪስፖንሲብል ፎር ዳት። ስለዚህ መቼ ምን እየሆነ እንደሆነ በህይወታችሁ ውስጥ አጢኑት። እንደው በዋዛ አይሁን የምንኖረው ህይወት። በቃ እንዴት ነው እኔ ከጊዜ በላይ ይባክናል ብዬ የምንገበገብለት ነገር የለኝም እና አትባክኑ፣ በቃ አትባክኑ፣ አንባክን። የሆነ ስታክ ያደረገ ነገር ካለ፣ የተቆለፈ ነገር ካለ፣ እጅ እንድንሰጥ ሰረንደር እንድናደርግ የሚያስፈልገን ነገር ካለ እንረዳውና ጀስት እንድናልፍ፣ ሌላኛው በር እንዲከፈት ወይ ወደ ሌላኛው ምዕራፍ እንድንተላለፍ ይሁንብን ብለን የምንተዋቸው ነገሮች አሉ። በቃ የምንበረከክባቸው አሉ አይደለ? በቃ ማንታገላቸው ከኛ በጣም ሀያል ሆነው ተልቀው ለሚታዩን ነገሮች በመቀበል ብቻ ነው የምናሸንፋቸው እና ምንም ማድረግ አለመቻልን በቃ ኤክስፔሪየንስ አድርጉት። እኔ በጣም በቃ እንዴት ነው ማንኛውም ሰው ቢኖረው አሁንም ብዬ ማስበው ነው ይሄ ኤክስፔሪየንስ እና በቃ ይሁንብን ማለት እንቻል፣ እንቀበለው። ልክ ምን ይባላል መሰላችሁ? በምክር ያልተማረ በመከራ ይማራል ይባላል እና በምክሩ ዘመን አልፈነው ሊሆን ይችላል። በመከራው እንማረው እስቲ። መማር ነው በቃ መማር ነው። በምክር ያልተማረ በመከራ ይማራል፣ በምክር ያልተማረ በዱላ ይማራል፣ እየተገረፈ ይማራል እና ልክ ዱላው የሆነ ደፉ ከትከሻችን ሲሰማን የተመከርንበትን ጊዜ እናስታውስ። ልክ ምክንያቱ ነው ሁልጊዜ ሂል የሚደረገውና በሆነ ነገር እየተገረፍን ካለን በሆነ ነገር የተመከርንበትን ዘመን እናስታውሰውና ያ ሊሆን ይችላል አሁንም በዛኛው ዘመን በዛኛው ምዕራፍ ያልተማርነው ነገር ሊሆን ይችላል አሁንም እየገረፈን የሚሆነውና እስቲ ራሳችሁ ላይ በጣም አጢኑት። በቃ ምን ሊያሻግረኝ ነው? ምን ሊያሳልፈኝ ነው? ምን ሊያሳየኝ ነው? ከዛ ደግሞ ከምን ሊያላቅቀኝም ነው? አንዳንድ የሆነ ስታክ ያደረግንበት ፓዝ ይኖራል በህይወታችን። በቃ በምርጫችን የተነሳ እዛ ውስጥ የተዘፈቅ ነውና መጨረሻ ላይ ደግሞ የሆነ የሚወቅረን አይነት አዙሪት ውስጥ ይከተናልና በደንብ እስቲ ራሳችሁን አጢኑና እንዲህ አይነት ሁኔታ ምንም ማድረግ ያለመቻል በቃ ከቁጥጥር ውጭ የመሆን ነገር ሲኖር እስቲ ራሳችሁን አስተውሉና ምን ይሆናል? በቃ ምንም ማድረግ ስለማትችሉ እንዳልኳችሁ ከመሞት ምርኮነት ስለሚሻል ያን አክሰፕት አድርጋችሁ ቶሎ ተምራችሁ ለማለፍ ሞክሩ።
ቢያንስ ስቃይ አይቆይባችሁ፣ መከራ አይቆይባችሁ ለማለት ነው። ሜሮን ጥላሁን ነበርኩኝ። ቤተሰብ ያልሆናችሁ ሰዎች ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ባይ